ዛሬ ይዤላችሁ የመጣሁት በመሃል ሜክሲኮ አፍሪካ ህብረት አጠገብ በካሬ 99500 ብር በ10% ቅድመ ክፍያ ብቻ እየሸጥ እንገኛለን። ቦታው የሚገኘው በመሃል ሜክሲኮ አፍሪካ ህብረት አጠገብ ከጠማማ ፎቅ ፊት ለፊት ከላንድማርክ ሆስፒታል በቅርብ ርቀት ላይ የሚገኝ እንዲሁም ከፌዴራል ፖሊስ በ500 ሜትር ርቀት ላይ ነው። ሳይቱ እንግዲህ በ12000 ካሬ ሜትር ላይ የሚያርፍ ጌትድ ኮምፓውንድ አፓርትመንት ነው የሚሆነው። ወደ ሁለት ቢልዲንጎች የሚያርፉበት ሲሆን በውስጡ ሁለት አይነት የመዋኛ ገንዳ ለልጆችና ለአዋቂ እንዲሁም ደግሞ የተለያዩ ፕሮግራሞች ሲኖሩ ፕሮግራም የሚዘጋጅባቸው አዳራሽ፣ የመሮጫ ትራክ፣ ጂምናዚየም እና ስፓ፣ የከርሰ ምድር ውሃ፣ ሲሲቲቪ ካሜራ፣ ስታንድ ባይ ጄኔሬተር እነዚህም በዋነኝነት የሚይዝና ወደ ታች 4 ቤዝመንት ያለው ከግራውንድ ጀምሮ እስከ አራተኛ ድረስ የንግድ ሱቆችን የሚይዝ G+25 ቢልዲንግ ይሆናል ማለት ነው። አፓርትመንቶቹ ለየት ባለ ዲዛይን የተሰሩና በሁሉም ቤቶች በኩል ናቹራል ላይት እና ቬንቲሌሽን እንደ ልብ እንዲያገኙ ተደርገው የተሰሩ ናቸው ማለት ነው። ከዛም በተጨማሪ በአንድ ፍሎር ላይ 8 ሊፍቶች የተገጠሙ ሲሆን ሁለቱ የካርጎ ወይም የእቃ ማመላለሻ ሊፍቶች ሲሆኑ 6ቱ ደግሞ ለሰው ማመላለሻ ሊፍት የሚሆኑ ይሆናል ማለት ነው። ያከፋፈል ሁኔታቸውና ስለ ዋጋቸው ስናወራ አሁን ላይ እየሸጥን የምንገኘው በ99500 ብር በካሬ ሜትር በ10% ቅድመ ክፍያ ብቻ ከፍሎ መዋዋል ይቻላል ማለት ነው። ባለ አንድ መኝታ 78 ካሬ አጠቃላይ ዋጋው 7 ሚሊዮን 700 ሺህ ብር አጠቃላይ ክፍያ ሲኖረው 10% ቅድመ ክፍያ 770 ሺህ ብር ይሆናል ማለት ነው። ባለ ሁለት መኝታ 125 ካሬ አጠቃላይ ዋጋው 12 ሚሊዮን 400 ሺህ ብር ቅድመ ክፍያው 1 ሚሊዮን 200 ሺህ ብር ይሆናል ማለት ነው። ባለ 3 መኝታ 158 ካሬ አጠቃላይ ክፍያው 15 ሚሊዮን 800 ሺህ ብር ሲሆን ቅድመ ክፍያው 1 ሚሊዮን 500 ሺህ ብር ይሆናል ማለት ነው። 10% ቅድመ ክፍያውን ከከፈሉ በኋላ ቀሪ ክፍያውን የግንባታውን ሂደት ተከትለው በ3 ዓመት ጊዜ ውስጥ በ9 ዙር ከፍለው የሚያጠናቅቁ ይሆናል። 30% እና ከዛ በላይ ለሚከፍሉ ደንበኞቻችን ከ10% እስከ 20% ልዩ ቅናሾች ይኖሩናል። ያ ማለት 30% ቅድመ ክፍያ ለሚያደርጉ ሰዎች ከአጠቃላይ ዋጋው ላይ የ10% ቅናሽ ይኖረዋል ማለት ነው። 50% ለሚከፍሉ ደንበኞቻችን ከአጠቃላይ ክፍያው ላይ የ15% ቅናሽ ሲኖረው 100% ለሚከፍሉ ደንበኞቻችን ደግሞ ከአጠቃላይ ዋጋው ላይ የ20% ልዩ ቅናሽ ይኖረዋል ማለት ነው። ባለ 3 መኝታ 158 ካሬው ጋር ስንመጣ 15 ሚሊዮን 800 ሺህ ብር አጠቃላይ ዋጋ የነበረውን በ20% ቅናሽ ስናደርግ ወደ 12 ሚሊዮን 600 ሺህ ብር ይወርዳል ማለት ነው። ካምፓኒያችን አባይ ሆምስ ሪል ስቴት እንግዲህ ወደ 3 የሚጠጉ ሲስተር ካምፓኒዎች ያሉት ሲሆን የመጀመሪያውና ዋነኛው አባይ ቴክኒክ ይባላል። አባይ ቴክኒክ እንግዲህ ለረጅም ዓመታት ከተሽከርካሪዎች ጋር የተያያዙ ስራዎችን ሲሰራ የቆየ ካምፓኒ ነው። መኪኖች ከውጭ በማስመጣት እንዲሁም ደግሞ የመኪና ቦዲዎችን ከውጭ በማስመጣት እዚሁም እየገጣጠመ ለገበያ ሲያቀርብ የቆየ ካምፓኒ ነው። ሁለተኛው ቢኤች ትሬዲንግ ይባላል። ቢኤች ትሬዲንግ ከ25 ዓመት በላይ የኮንስትራክሽን ስራዎችን ሲሰራ የቆየ ሲሆን ትልልቅ የመንግስት ፕሮጀክቶችን እየወሰደ የሚሰራ ተቋም ነው ማለት ነው። በሶስተኝነት ቢኤች ሱት አፓርትመንት ኤንድ ሆቴል ይባላል። ቦሌ ፍላሚንጎ በዱፕሌክስ ስታንዳርድ ሰርተን ያስረከብናቸው ሌግዠሪ ዱፕሌክስ አፓርትመንት ቤቶች ናቸው ማለት ነው። ከዚህ በተጨማሪ የሳይንስ ሙዚየም እንዲሁም ደግሞ የኦሮሚያ ኢንሹራንስ እንዲሁም የተለያዩ የመንግስት ፕሮጀክቶችን የሾሪንግ እና የፋውንዴሽን ስራ ሲሰራ የቆየ ተቋም ነው። እንግዲህ ከሌሎቹ ሪል ስቴቶች ለየት የሚያደርገን ወደ 3 የሚጠጉ አቅም ያላቸው አባይ ሆምስ ሪል ስቴትን መደገፍ የሚችሉ 3 ሲስተር ካምፓኒዎች አሉት ማለት ነው። ሌላው ከዲዛይን አንጻር እንግዲህ ኦልሞስት ቤቶቹ በሁሉም ክፍሎች በኩል ባልከኒ ያላቸው ሲሆን ምንም አይነት የናቹራል ላይት እና የቬንቲሌሽን ችግር የሌለባቸው ሲሆን ኦልሞስት ባለ 2 እና ባለ 3 መኝታ ቤቶቹ ላይ ተጨማሪ የሰራተኛ ክፍል፣ ባለ 3 መኝታ ቤታችን ላይ ደግሞ ተጨማሪ ላውንድሪ ክፍል ያለው ይሆናል ማለት ነው። እንዲሁም የከርሰ ምድር ውሃ የወጣላቸው ሲሆን ምንም አይነት የውሃ መቆራረጥ አያጋጥማቸውም ማለት ነው። ከዚህም በተጨማሪው ደግሞ ኮምፓውንዱ የሚይዛቸው አሜኒቲዎች 2 አይነት ስዊሚንግ ፑል ይኖረናል። ለልጆችና ለአዋቂ የተለያየ ስዊሚንግ ፑል ይኖረናል። ውስጡ የሚይዛቸው አሜኒቲዎች ከሌሎቹ ሪል ስቴቶች ለየት ያደርገዋል። የሽያጭ ፕሮሰሱን በተመለከተ ከስር በምናስቀምጣቸው ስልኮች በቀጥታ በመደወል ወይም ደግሞ በዋትሳፕ በመደወል ሙሉ ኢንፎርሜሽኑን ማግኘትና ሳይቱን ማየት ይችላሉ። በተጨማሪም በውጭ ሀገር ለምትኖሩ ደንበኞች ፓስፖርት ወይም የሎ ካርድ ወይም መታወቂያ ካላችሁ እነዚህን ዶክመንቶች በመጠቀም ግዢ ማድረግ ትችላላችሁ።